አባባ ተክለ ሃይማኖት አቡዬ አባባ ዳሞት ተራራ ላይ የፈነጠቀው የእምነት ብርሃን ከብት እያገድኩ እያለ አባ መላኩ ብቻቸውን ሲመጡ አውቅ ነበር። እኔ ጋር መጥተው እዚህ አካባቢ ትልቅ ሰው ሽማግሌ ሰው አለ ወይ ብለው ጠየቁኝ። አዎ አለ ብዬ መለስኩላቸው። ሄደህ ጥራቸው ሲሉኝ በአካባቢያችን አቶ ዛሳ የሚባሉ ትልቅ ሰው ነበሩና ሄጄ ጠርቼ አገናኟቸው። እዚህ ትልቅ ቦታ ፈልጉልኝ፣ ታቦት ለማስገባት ቤተክርስቲያን ለማነጽ እፈልጋለሁ አሏቸው። እነርሱም እሺ ብለው የሀገር ሽማግሌዎችን አሰባሰቡና መሬታችሁን ሽጡ በማለት ሲጠይቁ አቶ አይመሎ ዛሳ ሸጡላቸው።